ዛሬ ስለ ኪሳራ እንነጋገራለን። እንዳታሳልፉት። አንደኛ የኪሳራ መንገዶች ጓደኛ ምረጥ። እንዴ በቀን የ2,000 ብር ገቢ ያለው ሰው ጋር የቀን 500 ብር ገቢ ያለው ሰው አብረው ሊውሉ አይገባም። ገብቶሻል? ያራዳልሽ ምን እንዳልኩሽ ገባሻ? ሁለተኛ ደረጃ ደግሞ በፊልም ላይ እንደምናየው የአማርኛ ፊልም ሀብታምና የደሃ ልጅ ፍቅር ሰርተው እንደሚጋቡት አንተ ደግሞ እቺ ጫማ ስንት ብር ናት? 260 ብር ናት። ግን 1,000 ብር ኖሮይ ከጓደኛዬ ላይ አስጨንቀ 1,000 ብር ተበድረ የ2,000 ብር ጫማ አድርገ አትዘንጥ። እውነቷን ኑሯት። ምን እንዳልኩሽ ገብቶሻል? ያራዳ ልጅ ማለት ነው። ሶስተኛውና ዋነኛው የኪሳራ መከላከያ መንገድ ምንድነው ካልን ያራዳ ልጅ ምን ማድረግ አለብህ ከተባለ ገቢህና ወጪህን ማስላት አለብህ። በቀን 1,000 ብር የምታገኝ ከሆነ በቀን 8 ብር ማውጣት እንዳለብህ፣ ከዛም በኋላ ደግሞ ለነገ ህይወት 8 ብር ማስቀመጥ እንዳለብህ አንተ ራስህ ታውቀዋለህ። ያራዳ ልጅ ተግባባን አይደለ? በሳምንት 1,000 ብር ቁም የምጥል ከሆነ በአመት ውስጥ 365 ቀናት አሉ። በሳምንት ሲካፈሉ 52 ሳምንት በአንድ 1,000 ብር በሳምንት ሲጥል 52,000 ብር አለ። 2,000 ብር ስትል 104,000 ብር አለ። የወር ወጪ ስንት ነው? በአመት 8 ብር ነው የምታገኘው። የአመት እቅድ ሊኖር ይገባል። ያራዳ ልጅ እንደዛ ካሰላሰል ጭንቅላትን ካሰራ ምንም የምትከስርበት መንገድ የለም። እንደዚህ አይነት አስተማሪ ቪዲዮዎች ይሰራ የምትሉ ከሆነ ፎሎ፣ ላይክ፣ ሼር እንዳይረሳ። ያራዳ ልጅ ይመቻችሁ ነው የምላችሁ። ያራዳ ልጅ